ሳርን እንኳን ሲያበቅል እግዚአብሔር ትውልድን የሚተካበትን የራሱን ዘር የሚተካበትን ፍሬ አስቀምጧል። አንተንስ በክርስቶስ ኢየሱስ ዳግም ሲፈጥርህ እንዴት የባሰ እንዴት የበለጠ ብልጫ ያለው ዘር አንተ ውስጥ አያስቀምጥም? ዛሬ ይሄ ዘር እንደገና ይንቀሳቀስ፣ ወደ ብዙዎች ጋር ይድረስ በኢየሱስ ስም። ይሄ ዘር ማፍራት ይጀምር። ይሄ ዘር ያፍራ በኢየሱስ ስም። ጌታ ሆይ ቃልህ እንደተናገረን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ እንዳለ በክርስቶስ ኢየሱስ አዲስ ፍጥረት ስታደርገን፣ በክርስቶስ ኢየሱስ እንደገና ስትሰራን፣ በክርስቶስ ኢየሱስ ፈጥረህ ማንነታችንን ስትቀይረው፣ ያንተን ማንነትና ባህሪ ስታለብሰን፣ በውስጣችን ያስቀመጥከው የቃልህ ዘር በጌታዬ በኢየሱስ ስም መስራት ይጀምር። በጌታዬ በኢየሱስ ስም መስራት ይጀምር። ዘሩ ይታይ ጌታ